ሰላም ሰላም ቤተሰብ እንዴት ናችሁ? አለሁኝ እግዚአብሔር ተመሰገነን በጣም ደህና ነኝ። እናንተ እንዴት ናችሁ ማለት ነው? በመጀመሪያ እጅግ አድርጌ አመሰግናለሁኝ። ምስጋናው ለምንድን ነው ካላችሁኝ በባለፈው ቲክቶክ ላይ ላይቭ ላይ ለ4 ቀን ነው ለ5 ቀን ገንዘብ እያሰባሰብን ነበረ። ለምንድን ነው ገንዘቡን ያሰባሰብነው? ለቆለኛ ኢየሱስ ቤተክርስቲያን እያሰባሰብን ነበር። ቆለኛ ኢየሱስ ቤተክርስቲያን የሚገኘው ከፊቼ ሰላሌ የ6 ሰዓት ወይንም ደግሞ ባለሳሳት የ7 ሰዓት መንገድ ነው በእግር ማለት ነው። እዛ ነው የሚገኘው ማለት ነው። እንግዲህ መኪና የለውም፣ የእግር ጉዞ ነው የ6 ሰዓት ሙሉ መንገድ ማለት ነው። እና ምንም አይነት ሻማ ጧፍ እንዲሁም ደግሞ መጽሐፎች፣ ስዕል አድኖች ምናምን አልነበሩም። እንዲሁም ደግሞ የካህን ልብሶች ሲቀድሱ የሚለብሱት ልብሶች አልነበረም ማለት ነው። እሱም በጥቂቱም ቢሆን ያው እየተገዙ ነው፣ ገዝተናልም። ቪዲዮ ተልኮልኛል የተገዙት እቃዎች። ቪዲዮውን መጨረሻ ላይ አስጎበኛችኋለሁ ማለት ነው። አባታችን ልከውልኛል ማለት ነው። እናም እንደዚህ አይነት ነገር ውስጥ የተሳተፋችሁ ልጆች እጅግ አድርጌ አመሰግናለሁ። የምር እድሜና ጤና ይስጣችሁ። እኔ እንጃ አላቅም። በወጣችሁበት ሁሉ ፈጣሪ ይከተላችሁ፣ በወጣ ይተካላችሁ፣ ገንዘባችሁን ይባርክላችሁ እላለሁኝ። እናም ደግሞ ከዚህ በኋላም ሆነ የትም ሀገር ቤተክርስቲያን ይሁን የገጠራማ ቤተክርስቲያኖችን እንደዚህ አንዳንዴ ብንረዳ ደስ ይለኛል፣ እንደኔ ሀሳብ። እናንተስ ምን ትላላችሁ? ምክንያቱም የከተማዎች ቤተክርስቲያኖች በጣም ብዙ ነገር አላቸው። ምክንያቱም ጧፍ አንድ ሰው ሊሳለም ሲሄድ ጧፍም ሆነ ሻማም ሆነ ይዞላቸው ይሄዳል። ገጠራማ ቦታ ግን መኪና የማይገባበት ቦታ ላይ ገጠራማ ቦታ ላይ ገመድ እያከረሩ አሁን ቆለኛ ኢየሱስ ቤተክርስቲያን ገመድ እያከረሩ እያበሩ ነበር፣ ጧፍ ማለት ነው። በጧፍ ፋንታ ገመድ አክርረው ነበረ ሲያበሩ የነበሩት፣ ቅዳሴም ሲቀድሱ የነበሩት ማለት ነው። እናም ደግሞ እጣንም አልነበራቸውም፣ የሚለብሱት ልብስም ቅዳሴ ላይ አልነበራቸውም። እንግዲህ ቅዳሴ ላይ ማለት አይደለም ቤተክርስቲያን ውስጥ ቀርቶ ወጣ ስንል እንኳን ልብሳችንን እንቀይራለን። የውጭ ልብስና የቤት ልብስ ብለን እንለያለን አይደለ? ስለዚህ እንደዛ አይነት ነገር የሚጎላቸው ቤተክርስቲያናችን ብናስተውልና ብንረዳ፣ እንደ አቅማችን ብንረዳ፣ አስራት በኩራትም ስናወጣ ደግሞ ለገጠራማ ቤተክርስቲያኖች ብናደርገው ደስ ይለኛል እንደኔ ሀሳብ። እናም ሀሳቡን የምትሳተፉ ከሆነ ላይቭ ላይ በ2 ወርም በ3 ወርም ሆነ እንደዚህ ገጠራማ ቦታ ቤተክርስቲያኖችን ብንረዳ ባይነኝ እኔ እንደኔ ማለት ነው። እና በጣም ብዙ ቤተክርስቲያኖች የሚረዱ ቤተክርስቲያኖች በጣም ብዙ አሉ። እና ይሄንን ነው የምለው። የተገዙትን እቃዎች ደግሞ ቀጣይ በዚህ ቪዲዮ ቀጣይ አሳያችኋለሁ ማለት ነው። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ኮፒ ሊንክ፣ ሼር እና ምንድነው ላይክ፣ ኮሜንት እንዲሁም ደግሞ ዩቲዩብ ያላችሁ ልጆች ደግሞ ደምሩኝ፣ እደምራችኋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እና የማዳም ቀማዎች ደምሩኝ፣ እኔም እደምራችኋለሁ። እንደዚህ አይነት ነገር ላይ ደግሞ ለምትሳተፉ ልጆች የትም ቦታ ይሁን እኔንም ሼር አድርጉልኝ፣ መሳተፍ ፈልጋለሁኝ። እናንተም ደግሞ ተሳተፉላችኋለሁኝ። በተለይ ለገጠር ቤተክርስቲያኖች፣ ምክንያቱም የገጠር ቤተክርስቲያኖች ማንም ሰው የሚያገኝበት አይደለም፣ ማንም ሰው ስለማያያቸው እንደዚህ አይነት ነገር ላይ እኛ የገጠር ልጆች ብንሳተፍ ደስተኛ ነኝ እንደኔ ማለት ነው። እና ይሄንን ነው የምለው። እንግዲህ ይሄን ቪዲዮ ማለት ነው ላይክ አድርጉልኝ። እንዲሁም ሰብስክራይብ ያላደረጋችሁኝ ሰብስክራይብ እያደረጋችሁኝ ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ምን ተገዛ በዚህ ብር ምን ተገዛ የምትሉ ልጆች ደረሰኙን ሰብስበን ሂሳባችንን ደምረን ስንት ብር እንደገባ ያው እንናገራለን ማለት ነው። ግን የተገዛውን ብርም ደግሞ ሙሉውን ከነዋጋው አባታችን ያስረዱናል ማለት ነው። የተገዛውን እቃ አብረን እንይ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን መድኃኒታችን ኢየሱስ ክርስቶስ መልካም ፍቃድ ሆኖ በግሩፕ በቲክቶክ ተገኝታችሁ ያሰባሰባችሁት ብር ያዋጣችሁት ብር በዛሬው ዕለት ያው በወንድሞቻችሁ በዚህም ባሉት አልባሳቱ ይህን የሚመስል አልባሳት ተገዝተዋል። ሌላም የተገዙ አሉ። በእርግጥ ሂሳብ ኦዲት አድርገን በግሩቡ ላይ እንለቅላችኋለን ማለት ነው። ሂሳቡ ስንት እንደመጣ ስንት እንደተገዛ እንለቅላችኋለን። ዘቢቡም በዚህ መልኩ ዘቢቡ ተገዝቷል። መጽሐፍቶች የሰማዕቷ የቅድስት አርሴማ ገድል
ይህ ደግሞ ጸሎተ ዕጣን ይባላል። ይህንን ነው ቤተክርስቲያን ያጣችው አበው ካህናት የተቸገሩት የተጨናነቁበት ይህን ነው ማለት ነው። እንግዲህ የቅዱሳን መጽሐፍት ከሌለ ቤተክርስቲያን ልታከናውን አትችልም። በቅዱሳን እግዚአብሔር አምላክ ተጋድሏቸውን ፈጽመው ገድላቸው የተጻፈበት የሚነገርበት ታሪካቸው የጽናታቸውን ኃይለ አጋንንትን ድል አድርገው በዚህ በመጽሐፍ ታሪካቸውም ገድላቸውን ተጽፏል ማለት ነው እና ለምእመናን የሚጽናኑበት የሚለምኑበት ስለሆነ በዛሬው ዕለት በእናንተ የተሰባሰበ እናንተ አስራት በኩራታችሁን አድርጋችሁ የሰጣችሁ ልጆች ይህንን ይመስላል። ግጻዊ መጽሐፍ ያልኳችሁ ግጻዊ መጽሐፍ ይህ ነው። ምናልባት የምታነቡ ልጆች መመልከት ትችላላችሁ። እዚህ ጋር አርስቱ ግጻዊ መጽሐፍ ይላል። እንግዲህ ግጻዊ መጽሐፍ ይሄ ካሌለ ቅዳሴ መቀደስ አይቻልም። ለምሳሌ ሰንበታትን ጠቅሰው የሚያወጡት ካህናት በዚህ ውስጥ አይተው ነው ቅዳሴ መቀደስ የሚችሉት። የሚያዘውን ቅዳሴ ይቀድሳሉ። ለሙታንም ለሁሉም አይነት እቺ መጽሐፍ አስፈላጊ ስለሆነች ለዚህ ነው መጽሐፍ እያልኳችሁ ስለምናችሁ ስማጸናችሁ የሰነበትኩት ማለት። ይህ ደግሞ ወንጌል የአምላካችን የመድኃኒታችን ኢየሱስ ክርስቶስ ሁሉንም ቃላት የያዘ በቅዳሴው የሚነበብ እናቶች ይህንን አዝለው የሚማጸኑበት ልጅ ላጡ በሽታ ላዛቸው በዚህ ዓለም ላሉ ሁሉ በዚህ ሲዳሰሱ የሚድኑበት መጽሐፍ ቅዱስ ወንጌል ነው። የቅዱስ ወንጌል እንግዲህ በእናንተ መስተዋጽኦ አድርጋችሁ እግዚአብሔር ስለፈቀደላችሁ እግዚአብሔር እኛንም በእናንተ በረከት እንድናገኝ ያደረገና አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። እንቅልፍ እያጣን ሰው ሲሰርበን ሰው ሲያንቋሽሸን እንግዲህ ይህ መጽሐፍ የተገዛው በብዙ ትግል ነው። ስለዚህ በዛሬው ዕለት ለቆለኛ ኢየሱስ የጎደላትን መጽሐፍት ንዋየ ቅድሳት በዛሬው ዕለት አግኝታለች ማለት ነው። እግዚአብሔር አምላካችን ለእሱ ምስጋና ይግባው። መጽሐፍቶች እነዚህን ይመስላሉ። ጧፍ አለን። አትፍተው፣ ጧፉን አትፍተው። ቅዳሴ እዚህ ውስጥ አለ፣ ከታች ነው። ይህ ደግሞ ቅዳሴ መጽሐፈ ቅዳሴ ይባላል። ይህ መጽሐፈ ቅዳሴ ካህኑ እግዚአብሔር ስልጣነ ክህነትን የሰጣቸው ካህን በፈራ እግዚአብሔር ሆነው የሚቀድሱ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ መንፈስ ቅዱስ ብለው ከዚህ ቅዳሴ እግዚእ፣ ቅዳሴ ማርያም፣ ቅዳሴ ሐዋርያት፣ ቅዳሴ ዲዮስቆሮስ እንደዚሁ እያደረጉ የሚገለገሉበት ቤተክርስቲያን የምትገለገልበት መጽሐፍ ነው። ይህ እንግዲህ በውድ የሚገዛ በብዙ በትናንሽ ዋጋ የሚገዛ ጉልሁ መጽሐፍ ብዙ አለ። ግን እኛ ጥራት ያለውን መጽሐፍ የተደጎሰ እድሜ ያለው ስለዚህ በዚህ መልኩ ነው በዛሬው ዕለት ስራችንን እኛም ስራችን ጥለን ጊዜያችንን መስዋዕት አድርገን ሁላችንም ተሰባስበን በቅድስት ማርያም 4 ኪሎ በዛ በሚገኘው ህንፃ ንዋየ ቅድሳቱ አለበት። ይህንን ዛሬ ገዝተን መጥተናል ማለት ነው። ይኸው ልብሱ የምታዩት ደግሞ ይህን የመሰለ ልብስ ነው የገዛችሁት። እግዚአብሔር ይክበር ይመስገን። ለሱ ምስጋናው ብዙ ነው እና እንግዲህ ጧፍ ባካችሁን ጧፍ የለንም ሲሉ ለነበሩ ካህናት ምንም ለሌላቸው በባትሪ ለሚቀድሱ በመብራት ለሚቀድሱ መብራት ላጡ አበው ካህናት አያችሁ ይህ ጧፍ ይህን የመሰለ ጧፍ ነው። እንግዲህ ይህን የመሰለ ጧፍ ነው ዛሬ ገዝተን የመጣ ነው። ይህ በጣም ደስ ይላል። ይህን የሚያስፈልገው በአሁኑ ባለንበት ጊዜ ገንዘባችን በከንቱ በሚጠፋበት ጊዜ ዛሬ ወጥተን በማንገባበት ጊዜ ለእናንተ ለመንግስተ ሰማያት መውረሻ ይሆነናል ብላችሁ
ይህ ጧፍ ወደ ቅዳሴ ታምረ ማርያም መጽሐፎች ሲነበቡ በጧፍ ነው። ቅዳሴ ሲቀደስ በጧፍ ነው። መብራት ካሌለ ቅዳሴ አይደለም። ስለዚህ ዘንተ መብራት ወዘንተ መስዋዕተ ወዘንተ ጸሎትን እያለ ካህኑ ሲቀድስ በእንደዚህ ያለ ነው የሚቀድሰው። ይህንን ነው እናንተ ያሟላችሁ። በእውነት እንድትረዱ እንፈልጋለን። በዚህ መልኩ ነው እንግዲህ ምን ያህል እንደፈጀ ሂሳብ ኦሪት አድርገን እንለቅላችኋለን ብያችኋለሁ። ገና የሚገዙ እቃዎች አሉ። እሱን ደግሞ የመጨረሻው ዕለት ገዝተን ምንጣፍ ይቀራል፣ ጽና ይቀራል። እንግዲህ ቃል የገባችሁ ልጆች በቃላችሁ መሰረት ስታስገቡልን ምንጣፍ እንገዛለን፣ ጽና እንገዛለን፣ ያሉ ጥላ እንገዛለን። መጎናጸፊያ ለታቦተ ሕጉ ከብሮ የሚወጣበት እሱን እንገዛለን ማለት ነው። ምን ስታረው ቃል የገባችሁትን ስታስገቡልን ማለት ነው። እንግዲህ ዛሬ በገባው ሳንቲም በተቻለን መጠን ይህንን አድርገናል። ይቺ ቃጭል የጠፋችበት ቤተ መቅደስ በጣም ያሳዝናል። ይቺ ነች የጠፋችው። እንግዲህ በመጀመሪያ ቅዳሴ ሲገባ ይቺን ዲያቆኑ እየመታ ነው ቅዳሴ የሚገባው፣ አዋጅ ማለት ነው። እንግዲህ ጻኡ ሲልም ዲያቆኑ ይቺን ቀጭል አድርጎ ነው ጻኡ የሚለው። እግዚኦታ ሲባል ይህንን ነው አድርጎ ለእያንዳንዱ ምሳሌ አለው። ምናልባት ከተገናኘን እያንዳንዱ ምሳሌ ላስረዳችሁ እችላለሁ። ለትምህርት ለምናምን ከፈለጋችሁ ለእያንዳንዱ መረዳት እንችላለን ማለት ነው። ስለዚህ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ልጆች የሆናችሁ የእናንተ ገንዘባችሁ ያወጣችሁ ላባችሁ ለከንቱ እንዳልቀረ ማለት ነው። ሶስት መጋረጃ ነው። ይህ ደግሞ መጋረጃው ተቀዷል ለተባለው ያንን ከፈርኩ ሶስት መሳጅት መጋረጃ ሶስት መጋረጃ መካፈቻ ያለው ማለት ነው። ያው መካፈቻ ያለው ለዚህ ብረት ይገዛል። ብረት እንገዛለን። በብረት እንደዚህ ይሰቀላል ማለት ነው። ይህን ነው ያጣችሁ ቤተክርስቲያን እና ይህን ማድረጋችሁ በጣም እድለኛ ናችሁ። እግዚአብሔር ስለፈቀደላችሁ ነው። እግዚአብሔር ስላደረገላችሁ ነው ይህን ልታደርጉ የቻላችሁት እና ስለዚህ በዚህ አይነት ሁለት መጋረጃ በሴቶችም በወንዶችም የሚሆን በካህናት ወደ መቅደሱ በር መግቢያ ገና እናሰራለን። ይህን የምናሰራው ቃል የገባችሁትን ስታስገቡልን ነው። ቃል የገባችሁ ልጆች በቃላችሁ መሰረት ደስ እንደሚላችሁ እርግጠኛ ነኝ። እዛው ቲክቶክ ሚዲያ ላይ እንገናኛለን፣ በግሩፕ እንገናኛለን። ሀሳባችሁን ሰጥናላችሁ። ደስ ካላችሁ ምስጋና በድምፅ እያደረጋችሁ እንድታመሰግኑ ለእናንተም እግዚአብሔር ይመስገን እያላችሁ እየጻፋችሁ ለጓደኞቻችሁ፣ ለእህቶቻችሁ፣ ለወንድሞቻችሁ አድርሱልን። በግሩፕ ይህን ቪዲዮ እንለቃለን። እግዚአብሔር ያክብርልን። ማምላክ ወላዲተ አምላክ በያላችሁበት ስፍራ ተጠብቃችሁ። ይህ የሰሞነኛ ልብሱ ቀጸላው፣ ቆቡ፣ ልብሱ እዚህ ጋር እንደዚህ ተደብሯል። እጣኑ እዚህ ጋር አለ። እጣኑም መጠን ኮረት ያለውን እጣን በዚህ መልኩ እንግዲህ በዚህ እጣን ላይ ብዙ ጸሎት እንደሚደረግበት ቅዳሴ ሲገባ ካህኑ ባርኮ ቀድሶ ጸሎት እጣን ደግሞ ባርኮ ወደ ቅዳሴ ሲገባ ይችን እጣኗን የተባረከችውን አድርጎ ብዙ ኃይለ አጋንንት ያለባቸው የሚድኑበት እጣን ነው። በእውነት ይህንን ያደረጋችሁትና እግዚአብሔር የማልቀውን ሀብት ጸጋ እድላችሁ ቅዱሳን መላእክት ባላችሁበት ስፍራ ተራዳኢ ሆኗችሁ ባወጣችሁት እግዚአብሔር ተካላችሁ። መድኃኔዓለም ክርስቶስ ከጎናችሁ ይሁን። አዎ በእርግጥ በሰው ሀገር ስደት፣ ሰቆቃ፣ መከራ ነውና ስለዚህ ያን ሁሉ ትችላችሁ። ሙቀት አለ፣ ያለ መግባባት አለ፣ ብዙ ነገሮች አሉና ስለዚህ ያንን ሁሉ ተቋቁማችሁ ያቺን ያገኛችኋል። ላባችሁ ጠብ ያለበትን ደማችሁ የፈሰሰበትን ገንዘብ ለቤተ ክርስቲያን ስለሚገባ ለቤተ ክርስቲያን ማድረግ ለቤተ ክርስቲያን ማድረግ ስለሚገባ ማለት ነውና እግዚአብሔር ባለቤት መድኃኔዓለም ስራችሁን ይባርክ።